መጀመሪያ አይገባ ዝም ብሎ ተሰጥቷል። በቃ ከቤተሰብ አግኝታ ኢትዮጵያ ነኝ ብለን ታስበው ስራ ነው የምትሰራው ወይ የምትኖረው ነው የምትኖረው። እኔ ጋር የመጣው ነገር ትንሽ ዩኒክ ነው፣ አስደንጋጭ ድንገት ነው መጥተው በቃ ኢትዮጵያ አይደለም። እኔ እንዴት አድርገው እንደዛ እንዳሰቡ ማለት ግን በቃ አጋጠመ። አሁን ቆይ እስቲ ለካ ይሄ አገር የሚባለው ነገር ዝም ብለን ፎር ግራንትድ ወስደነው ነው እንጂ የሆነ ሰው የሆነ ሰዓት ላይ ሊወስደው ይችላል። ስለ ስደት ስለ ዜግነት ምናምን ብዙ ነው የጮህኩት። ለምን የሄድክበትም ሀገር በደንብ መልክህን አይቶ ኢትዮጵያዊ ነህ ይላል። እዚህ ደግሞ አይደለም ተብለሃል። እንግዲህ አሁን ከባድ ነበር። ስለዚህ ዘጋው። የሆነ ፕላን አለኝ ዘጋው። በግልጽ ነው የምነግራችሁ። አልኮል ወርድ ነበረ ያኔ በጁጬነቴ፣ እሱንም ተውኩት። እዛ ጂም ልግባ አልኩኝ። ጂም ገባው። አሁን ያ ታርጌት በቃ አሁን ፋይት ላደርግ ነው። አላውቅም እንዴት ፋይት እንደማደርግ፣ ግን ሙዚቃ ጠቅመኛለች ብያለሁ። አሁን ለካ እንደሱ ስላልተነካን ያኔ ከዛ በፊት ስለማናውቀው ነው እንጂ እንትኑ እየዞረ ነው የሚመጣው። ትልቅ ነው ይሄ ሀገር። የዜግነት ጉዳይ ብቻ አይደለም፣ የማንነት ጉዳይ። እኔ አብዱ ኪያር አንተ አይደለም ብባል ይሻለኝ ነበር። እንደዛ ብዙ ነገር ነው የሚሰማው። ስለዚህ ጥናት ይፈልጋል ለመናገርም። እንዴት ነው የሆነው? እንዴት ነው ፋይት አድርጌ ወደዚህ የሚሄደው? ብዙ ጥናት ይፈልጋል። ከዛ ጊዜ ጀምሮ ነው አሁን ሀገር የሚባል ነገር ነው። አሁን ሀገር እንደ ሀገር ደግሞ የሄድንበት ቦታ ድንገት ስሌቭ መሆን ነበረ። ለአረብ ነው የምሰራው። እዛ ደግሞ ፋይት ለማድረግ ቻንሱ በቀን 15 ሰዓት ያሰራኛል ሰውዬው። በሳምንት 7 ቀን ነው የምሰራው። በወር $300 የምትሞላ ይሰጠኛል። ድንገት ፍሪ ሆኜ እንኳን መጽሐፍ ቢይዝ ወያነ ማደፋዕተ ለቅ ዓሸር ተቅራ እኔ ከፈልኩ እንድታነብ አይደለም ነው እሱ አንብቦ አያውቅም። ስለዚህ ስሌቨሪ ይመስላል። ማንም አይታገልልህ። በዛ ላይ የሆነ ስህተት ላይ ብገኝ ተመልሼ ያኛው ጥያቄ ሊመጣ ወዴት እንደምትባረርም አያውቅም ማለት ነው ያለብህ። ከባድ ነበር፣ ይደብራል በጣም። ዛሬ አሁን ሁሉ ነገር እንደዚህ ሰላም ያጣልበት ጊዜ ያኔ ነው የጀመረው። እንደዛ እያለ ሰውን ግን አንተ ምንድን ነህ ያለበት ዘመን። እንዴት ምንድን ነህ ትለኛለህ? እንደ እኔ ሰው አይደለሁ እንደ ለምን ትለኛለህ ብለን ቀልድ ነው የሚመስለው እንጂ ቃሉ እንደዛ ስትባል ይመራል። እንዴት እኔ ተለይቼ ብቻ ስላለ አየህ፣ አሁን እኔ አላጠፋሁም። ምንም ያጠፋው ውስጤ በተሸከምኩት ደም ምክንያት ነው ያ ነገር ይደረግ። እንዴት ነው ፋይት የምታደርገው? ቅድም እንዳልኩ ልጆች እንደዚህ ሌብነት ነው እናንተ ባለጌዎች ናችሁ ምናምን ትችላለህ። እሱ አሪፍ መንገድ ከመሰለን ትችላለህ። ግን አለ የሆኑ ግሩፕ ኦፍ ፒፕል በቃ አቅቷቸው ዲሳይድ የሚያደርጉት ነገር ሲያቅታቸው የሆነ ማዕበል ይመጣል። ማዕበሉ እኔን አብሮ እንደጠረገኝ። ስለዚህ በሆነ መልኩ ይህንን ነገር መግለጽ አለብኝ። እንደዚህ ብዬ ነው የመጣው። አሁን ሀገር ሲባል ምንም በተለይ ያለፉት የሆኑ ዓመታት ላይ ያየነው ሌላ ነገር። ለካ ኢትዮጵያን መውደድ በኢትዮጵያ ስም የሆነ ነገር ማድረግ ምናምን ሽቀላም ሆኗል። ለምን አንገትህን ትደፋ? ጮበረንዳ እንደዚህ አይነት ኬስ ሲወራ ይደብራል አውቃለሁ። ግን ሆኖ በእግዚአብሔር ስም በአላህ ስም በኢትዮጵያ ስም ሽቀላ አለ። እናውቀዋለን በደንብ። ይሄ ነገር እንደዚህ አይነት ነገር ውስጥ የገባ ሰው እንደዚህ አይነት ነገር የሚፈጥረው ነገ ማቀው ነገር የለም። አላህ አንድ ማቀው ነገር ግን ያቺ ልጅ ያ ልጅ እኔ አንተ
ምሁራኖቹ እዚህ ጋር ጥበቃዎች አሉ፣ ፌዴራሎች፣ ሁላችን የአንድ እናት የአንድ አባት ልጆች ልዩነት ልትፈጥር ከፈለግ ትችላለህ። ረዥም ነው ቀጭን ነው ምናምን ትችላለህ። ወደ ውስጥም ገብተህ አይ እሱ እንትን ነው ትችላለህ። በሱ መልኩ ሄደን በቃ ይሄ ዩኒቲ ይሄ ሳቅ ይሄ ፍቅር አይመጣም። አንድ ከድሮ ጀምሮ የአዳም ልጆች ነን፣ ግድ የለም ጉራ ይቅርብን፣ እንዋደድ፣ እንፋቀር ምናምን ያለ የመጀመሪያ ልጄን አማን ያልኩት ለዛ ነው። የብዙ ነገር ሚክስ ስለሆነ አንተ ሰላም ነህ፣ በቃ አንተ አሪፍ ነህ። ብዙ ነህ፣ ሃይማኖት ብሬክ ማድረግ አለብህ። በተለይ አሁን ይሄ የሌላውን ዓለም እንትን በደንብ አውቃለሁ የምትል አሁን ዲቪዥኑ የፈጠረብንም በእኔ ምክንያት ነገር ያለው አሁንም በአይናችሁ ነው የምታዩት ሁሉንም ነገር አይደል። ዋናው በቃ ወንድሜ የኔ ጌታ አለውልህ ለመባባል ፍቅር ነው የሚያስፈልገው፣ ሌላ ምንም ነገር አለ። ለዚህ ሀገር እኔ የማስበው ነገር በሙያዬ የምችለውን አበርክቶ መሄድ ነው። ያኛውን ነገር ግን ደጋግሜ ብለው ደስ ይል። ሁላችንም አለ ብራዘር፣ ሁሌም ወደ እኔ ነው የምትዞረው፣ ሲስተር እንደዚህ አንድ ግን እንለይ ካል ብዙ አለ ያለ እሱን የፈለከት ትሄዳለህ። አይሆንም። እኔ የገባኝ ነገር አንድ እሱ በተለይ አሁን ሀገራችን ላይ ስለሆነ እስቲና ሚድል ኢስት ሁላችንን ያተخرون ምናምን ነው የሚሉን። አንድ አፍሪካዊ የሚያዩናል፣ ይሄኔ ምግብ የሌላቸው ብሎ የሚያዩናል። ለጅስት ወጣን ዋነት ብለው የሚታወቅ። ስለዚህ እንደዚህ አይነቱን ነገር አላህም አያምጣብን፣ አላህ ሰላም ያደርግልን፣ ሁላችንም እንዋደድ ያደርግልን። የአዳም ልጆች ነን ካልን መዋደድ አለብን። እኔ እቺ ነው